ሰላም አድማጮቼ እና ተከታዮቼ እንዴት ናችሁልኝ? ሰላማችሁ ይብዛ። ዛሬ ደግሞ የኢትዮጵያ መንገዶች አስተዳደር ዳይሬክተሮች ክፍሎች ውስጥ አንዱ የዓለም ገና ምህንድስና እና ስራ አመራር ስልጠና ማዕከል ውስጥ የኮሪደር ልማትን እንዲሁም የገጠር ልማትን የሚያስተሳስረው የቱሉ አራራ ሞዴልን ለማሰራት የተንቀሳቀስ ነው ልነግራችሁ ወደድኩኝ። ምክንያቱም ከተማን በመክረምቱ በጎ አድራጎት የቱሉ አራራ ሞዴል የሰራ ነው ምርጥ ስራን ላሳያችሁ ወደድኩኝ። ከዚህ ከተነሳንበት ከፍሮም ዘስክራች የተነሳንበት ቦታ ጀምሮ በጎርፍ ሲጥለቀለቅ የነበረው የቱሉ አራራ ቦታ ወይም በተለምዶ አባጅፋር አውጡለት እንደሚባለው ተፍኪ የሚባለውን አካባቢ በውሃ የተጎዳውን ገበሬውን የሚያፈናቅል የነበረውን ቦታ ለብዙ አባወራዎች 30 ምናምን እስከ 40 የሚጠጉ አባወራዎችን ሰርተን ለማህበረሰቡ እንዲህ ከሚመስል ቦታ ተነስተን ያቀረብን ስለሆነ በእጄ አሻራው ያለፈበትን የእግር ኳስ ሜዳን ደግሞ እኔም ሰርቻለሁና የበኩሌን አስተዋጽኦ አድርጌያለሁ። ምክንያቱም በአገራችን በአዲስ አበባ ጎዳና ኮሪደር ልማት እንዲሁም ሜዳዎች ብዙ ግሪን አካባቢዎች ሁሉን ነገር አርገናልና ይህንን የተመለከተ ነገር ልነግራችሁ ወደድኩኝ። ምክንያቱም አገራችን በተጨባጭ ልክ እንደ አባይ ግድብ ልክ እንደ ሌሎች ማሳያ በሸገር ሲቲ አካባቢ ዙሪያዎችም መሻሻልና መደረግ አለባቸው ብዬ ስለማመን እንደዚህ አይነት ነገሮችን ላስተዋውቃችሁ ልነግራችሁ ወደድኩኝ። ምክንያቱም አገራችን ብዙ የሚሰራ ነገር አላትና ይሄ የምታዩት ወጣት የምታዩት ማህበረሰብ እንዲሁም የጤና ተማሪዎች እንኳን መጥተው ሊያገለግሉን ሊያግዙን ችለዋል። ወጣቶቹ ወንድ ሳይል ሴት ሳይል ሁሉን ነገር አካተው እኛ ሲያግዙ ነበር። ለማህበረሰቡ፣ ለገበሬው፣ ለአርሶ አደሩ፣ ለድሃው፣ ለገቢያቸው ዝቅተኛ ለሆኑ ሰዎች ክብርት ሚኒስቴራችን ጫልቱ ሳኒ በተገኘችበት እንዲሁም ክቡር ዶክተር አብይ አህመድ እሳቸው መጥተው አስመርቀውት ለባለ ቤቶቹ ለአቅመ ደካማዎቹ ለነሱ ለድሃዎቹ እገዛ ተደርጎላቸው ሙሉ ቤቱ ተጨርሶ ሜዳ ተጫልቆላቸው ለማህበረሰቡ ተበርክቷል። ቱሉ አራራን አንድ ስቴፕ ከፍ ያደረገ ስራ ተሰርቷል በከተማ ልማት ሚኒስቴራችን በክብርት ጫልቱ ሳኒ አስተባባሪነት። ምክንያቱም በህብረት ነው ይህን ስራ የሰራ ነው እና ሁሉም እያንዳንዱ የራሱን አሻራ አሳርፈዋል እና በጣም በህይወቴ ከምኮራበት ከመናገር በዘለለ በተግባር ያየንበት ብዙ የለፋንበት ብዙ የተማርንበት ነውና በጣም ነው የምወደው። ምክንያቱም እነዚህ ልጆች ነገ አዲስ አበባ ሌላ ቦታ ማየት አይጠበቅባቸው። ምክንያቱም በአካባቢያቸው ተሰርቶላቸው ሜዳ አለ፣ እግር ኳስ አለ፣ ሁሉ ነገር በተሟላላቸው መንገድ አንድ እርምጃ ተራምዳሉና በየአካባቢው በየሸገር ሲቲው በየክፍለ ሀገሩ በየሁሉም ክልል በኦሮሚያ ብቻ አይደለም በአማራም ክልል በትግራይም ክልል ወደ ሰላም መተን ወደ ስራ ውጤት ብንመጣና ስራዎችን ብናደርግ ደስ ይለኛል። መጪዎቹ ትውልዶች የተሻለ ሀገር መረከብ አለባቸው ብዬ ስለማምን በተግባርም ማህበረሰቡን አቀፍ የሆነ ስራ ተሰርቷልና በጣም በህይወቴ ከምኮራባቸው ደስ ካለኝ ስራዎች አንዱ ነው። ምክንያቱም ለዚህ ማህበረሰብ ጦርነት፣ ረሃብ፣ ስቃይ፣ የትምህርት እድል ማጣት ሁሉ ነገር መገለጫችን በማይሆን ተደርጎና ጭንቅላታችን ወደማይሆን አቅጣጫ ተደርጎብን እርስ በርስ ተሳስረን በማይሆን መጠላለፍ ምክንያት የነገዋን ፀሐይ እንዳናይ ስለተደረገብን ይህንን መነሻ ስለሚሆነን ብዬ ነገ አዲስ ብርሃን ይሆናልና ክቡራን አድማጮቼ ይቺ ሀገር ተስፋ አላት። በጣም ሰፊ ተስፋ አላት። ያልተሰራ ብዙ ነገር አለና አባገዳ እንዲሁም አደስንቄ አርቲስቶች፣ ወጣቶች፣ ህፃናቶች፣ አረጋውያን እንዲሁም የሚዲያ ባለ ድርሻ አካላቶች በተገኙበት
ለባለድርሻ አካላቶቹ ተሰብስቦ ከማህበረሰቡ ጋር የበለጠ ግንኙነትና የተሳሰረ ሁኔታ ስለተፈጠረ በጣም ደስ ብሎኛል። ምክንያቱም ማህበረሰባችን የሚፈልገው ሰርቶ ለሱ ማበርከት ነውና ለልጆቹ ማበርከት ነው። ምክንያቱም እኛ እናልፋለን፣ የማያልፈው ትልቅ አሻራ ነው፣ ትልቅ ስራ ነው። ምክንያቱም ለዚች ሀገር የሚያስፈልጋት የተሻለ አረንጓዴ ነገር ማህበረሰቡ ተሳስቦ ተፋቅሮ የሚኖርበትን መሆን አለበትና ይህን ልላችሁ ወደድኩኝ። ምክንያቱም በክረምት በጎ አድራጎት ስራዎች መርሃ ግብር መሰረተ ልማት ሚኒስቴር ጠሪ ተቋማት የተገነባ በቱሉ አረራ ሞዴል መንደር ነው። ይህ መንደር ማለት አንድ ትልቅ ሪል ስቴት ማለት ነው። ለዛውም በቱሉ አራራ የተሰራው ስራ ከፍተኛ ሁኔታ ባለበት ብዙ ድካም በተሰበበትና ማህበረሰባችንን እንደነገርኳችሁ አባገዳዎች፣ አደስንቄዎች፣ የሀገር ሽማግሌዎች ባሉበት፣ የቡና ተማሪዎች ባሉበት፣ አርቲስቶች ባሉበት፣ ወጣቶች፣ አሮጊቶች፣ ህጻናቶች ባሉበት ስራዎች ተሰርተዋል እና ክቡራን አድማጮቼ ለዚች ሀገር በተግባር ክብርት ሚኒስቴራችን በአስተባባሪነት በተሰራበት ስራ ክቡር ጠቅላይ ሚኒስትር ከነ ባለቤታቸው ደስ የሚል ጊዜ አሳልፈን ስራውን በተግባር ልናየው ችለናልና ማህበረሰቡም በደስታ ቀሪውን የተሻለ እርምጃ እንዲራመድ ወጣቱ ላይ ስራ ተሰርቷል። ምክንያቱም የነገ ሀገር ተረካቢ ነውና እቺ ሀገር ብዙ መስራት መለፋት አለበት። የተበጣጠሱ ገመዶች አሉ። ማህበራዊ ግንኙነታችን የተበጣጠሰ ነው። አባቶቻችን መከበር መሰማት አለባቸው። ለልጆች መተላለፍ ያለበት ነገር አለና በመስተጋብር መኖር አለብን። ስለዚህ እቺ ነገር መነሻ ነች፣ ታላቅ መነሻ ነች እና በየአካባቢው እንዳየሁትና እንደሰማሁት እንደዚህ ነገሮች ስላሉ በጣም ደስተኛ ነኝና እንዲቀጥል ደስ ይለኛል። ምክንያቱም በቱሉ አራራ ሞዴል መንደር ግንባታ ምቹ የመኖሪያ አካባቢ የስራ እድል ፈጠራ ጋር በማቆራኘት ዜጎች የኑሮ ደረጃ ማሻሻል የታሰበ ነውና የከተማ ልማት ሚኒስቴር በክብርት ሚኒስቴር ጫልቱ ሳኒ የተሰራ ነው። አስተዋይነት የቱሉ አራራ ሞዴል ብዙ ነገሮች አሉበት። አትክልቶች አሉ፣ ግሪኖች አሉ፣ ጎመን፣ ሰላጣ እንዲሁም ዶሮ፣ ከብት ብዙ ስራዎች ተሰርተዋል እና ቦታውም የገበሬ ቦታ ምቹ ስለሆነ መሬቱ ብዙ የሚያሰራ ነው። የጤፍ መሬት ነው፣ የስንዴ መሬት ነው፣ ሌሎች መሬት ስለሆነ የሚያሰራ ነው። አገራችን ብዙ የሚያሰራ ነገር አላትና ክቡራን አድማጮቼ እቺ ሀገር ሞር ፖለቲካ፣ ሞር ጥላቻ፣ አብዛኛው ነገር ሰርተን በማሳየት ይህን የመሰለ ለማህበረሰባችን አስረክበናል። ምን ብቻ ቱሉ አራራ ብትመጡ ትልልቅ ሆቴሎች አሉ። ከጣፋጭ ቁርጥ ስጋዎቿ ምርጥ የሆኑ እህልም ጤፍም አለ። ብዙ ነገሮች አሏትና ቱሉ አራራን ጎብኟት። ቱሉ አራራን ድጋሚ እላችኋለሁ ጎብኟት። በጣም ደስ የምትል ነች። ክቡራን አድማጮቼ እና ተከታዮቼ ለዚች ሀገር ትንሽ እንኳን ጠጠራችን አሻራ አሳልፈናል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ክቡራን አድማጮቼ እና ተከታዮቼ ቤተሰቡን ተቀላቀሉልኝ። ሰላም ሁኑልኝ። እወዳችኋለሁ። እግዚአብሔር ከኛ ጋር ይሁን፣ ከኢትዮጵያ ጋር